ቆንጆ ያፈራ ቆንጆ አይናፋሯ ወጣት አንድ ላይ አይሰማም ያፈራ ቆንጆ ሁላችሁም አንድ ላይ ዛሬ የሸዋሊድ በዓል ለማክበር ሀረር ከተማ ተገኝተናል። ሀረር ላይ እንዴት የሸዋሊድ በዓል እንደሚከበር ዛሬ በዚህ ቪዲዮ ላሳያችሁ ነው። ለዩቲዩብ ቻናሌ አዲስ የሆናችሁ ሰዎች ዩቲዩብ ቻናሌን ሰብስክራይብ በማድረግ እንደዚህ አይነት ቪዲዮ እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ መሆን እንዳረሱ። ዛሬ ሀረር ላይ በደንብ አድርጌ ያሳያችኋለሁ። የሸዋሊድ በዓልን እንግዲህ አብሮን ለማክበር የመጡ በጣም ብዙ ሰዎች አሉ። ከነዛም መሀል አብሮኝ የመጡ ከአዳማ ዲያስፖራ አለ፣ እንዲሁም ደግሞ ከድሬዳዋም ሌሎች ጓደኞች ያሉ። እስቲ ላሳያችሁ እነማን እንደመጡ። ዛሬ ከማን ጋር የመጣ ነው? ከአህሜክስ ፋፍ ጋር። አህሜክስ ፋፍ። ድባቡን እንዴት አየው? ድባቡን በጣም ደስ ይላል። ከሌላው ጊዜ የተለየ ነው ብዬ አስባለሁ። እስካሁን ምንም አልተጀመረም። ፕሮግራሙ አሪፍ እንደሚሆን አልጠራጠርም። እናያለን። ሌላኛው ደግሞ ያው ከአዳማ የመጣው ዲያስፖራችን እዚህ ጋር ይገኛል። ከማን ጋር ነው? how are you doing my brother? Assalamu alaikum ወርካሩ ከማን ጋር ነው ያልሽው? ኬን የመጣው በእርግጥ ያው ትውልድ ሀገሬ አሜሪካ ነው። ተሰደ ነው ወይስ ነው ተባረረ? እሺ ማለት ስለ ከየት ነው ወዴት መሰደደው? ከአሜሪካ ወደ ኢትዮጵያ። ኦኬ ነው። እናንተን ለመጎብኘት ነው የመጣሁት እና አንዳንድ ሚሊዮን ዶላርስን በጀት አድርጌያለሁ ኢትዮጵያ ሕዝብ ላይ ኢንቨስት ለማድረግ ማለት ነውና ሀረር ላይ $500,000 ነው የመደብኩት ማለት ነው። እስካሁን $300,000 ሰጥቻለሁ። ከዛ ውስጥ አንዱ አንተ ነህ። በአንተ ነው የተሰራው? አይ በአንተ ነው የተሰራው። የኮሪደር ልማቱ ኮሪደር ሙሉ ለሙሉ ኦልሬዲ ነው ከቨር ያደረኩት። መንግስት ላገዘ ሲለኝ ሰጠሁት። እንደው እንዴት ቢልቀ እንደዛ ቢለኝ ይሄ ያስጨበጫል። ኦርዲን በርዲ ካየው እንግዲህ ለሱ ነው የመልእክት በጀቱ በሱ ነው ሰምተናል። እዚህ ጋር ደግሞ ሌላ አንድ እንግዳ አለ። ይሄም ከአዳማ ነው የመጣው። ዲያስፖራ ነሽ ወይስ? አይ እኔ ዲያስፖራ አይደለም፣ ግን ከሱ ጋር ነው ተከትዬ የመጣሁት። የዲያስፖራ ምን ዲያስፖራ በቃ ዶላር የሚከተል እንደማለት። ዶላር የሚቆጥረው ይሄ ነው እንግዲህ የዲያስፖራው ዶላር ቆጣሪ። ስንቆጥር በጣም ብዙ ጊዜ ነው የሚወስድብን። በነገራችን ስሜ ፌይሰል ይባላል። ፌይሰል ዶላር ቆጣሪ። እሺ ሌላ አንድ ሰው ይቀራል እዚህ ጋር አብሮን የመጣ ነው። ልክ እንደ ወንድሜ የማየው በጣም ወደው ልጅ ነው። ስምህን አስተዋውቅ ለተከታዮች። ስሜ ኤልያስ አሊ ይባላል። ትውልዴም እድገቴም ድሬዳዋ ነው። ዛሬ ገና ነው እኔ ነኝ ከድሬዳዋ የወጣሁት። ሀረር መጥቶ ያውቅም የመጀመሪያው ነው እና እንዴት አያት ሀረር? ስም በማጥፋት ወንድሜ አንደኛ ነው። እንዴት አያት ሀረርን? ሸዋሊድ በዓልን ስታየው እንዴት? አሪፍ ነው። ብዙ ለውጦችን አይተናል። የምን ጸደይ ከተማ ሆናለች። የብዙ ነገር እንግዲህ አሁን እነሱም በቪዲዮ ይመለከቱታል። ዩቲዩብ ቻናሉ ላይ ግቡና ሰብስክራይብ አድርጋችሁ አሁን ደስ የሚል ቪዲዮ ይለቃል። ግቡና ሀረር ላይ ያሉትን ለውጦች ማየት ትችላላችሁ። አሪፍ ቪዲዮዎችን ቀርጸን የምንለቅላችሁ ይሆናል። በዛውም ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እስካሁን ካወሩ ልጆች መሀል በትክክል ስለ ዩቲዩብ ቻናል ያወራው ልጅ ይሄ ነው እና በምክንያት ነው ስወደው እና ያው ዛሬ ዩቲዩብ ቻናላችን ትልቅ የሆነ ድጎማ ይደረግበታል ብዬ አስባለሁ። ምክንያቱም አብሮን ዲያስፖራ አለ። ያው ኢንሚሊየንስ ነው የሚለቀብን። ስለዚህ ዛሬ ቪዲዮአችንን ቅውጥ እናደርገዋለን። አዎ ካሜራማን አብሮን አለ። አብዱላ ይባላል። እዚህ ጋር አስቀምጬላችኋለሁ። ታዋቂና በጣም ማለት ነው አደገኛ የሆነ የሀረር ካሜራማን ነው። ሀረር ላይ ፎቶ መነሳት የምትፈልጉ ሰዎች ካላችሁ ስልክ ቁጥሩን ስክሪኑ ላይ አስቀምጬላችኋለሁ። በመደወል ሀረር ላይ ቀሽት የሆነ ፎቶ መነሳት ትችላላችሁ። አብዱላ ይመችህ። አመሰግናለሁ ጋይስ። ያው አሁን አንድ ቀን ትልቅ ቦታ ትደርሳለህ። ምን አለ ትለኛለህ። ይሄን ቪዲዮ የምታዩ ሁላ ይሄ ምን አለ ትሉኛላችሁ። ይሄ ልጅ የምሬን ነው የምላችሁ በጣም ትልቅ ቦታ ሚሊየንስ ይደርሳል ለማየት በቃ ይሄ ልጅ እንደዚህ አላ። በዚህ ቪዲዮ ራሱ ሚሊየንስ ልንገባ እንችላለን ማለት ነው። በራሱ ላይ ያለመጠ ነው ግን ይገባል። ኢንሻአላህ እንገባለን። ካገዝከኝ እንገባለን። እኔ በጣም ነው ማግዝ በምትፈልገው ነው። ሁለት ጓደኛ አለኝ፣ ሁለቱም በሬ ናቸው። አንተስ ቀጭን በሬ እና ዛሬ ሸዋሊድ ለማክበር ያው እንዳልኳችሁ ነው ሀረር ነው የምንገኘው። ያው አንድ ዛሬ ከፌመስ ጋር ነው እየሄድን ያለው። ወደ 110,000 የሚጠጋ ሰብስክራይብ ያለው ወንድማችን ከኋላችን ይገኛል። ሌላው ደግሞ ያው
እኔ ነኝ 3000 ያለኝ። ይሄ 0 ነው ደግሞ ፌመስ ስትል እኔ እንዳልመስላችሁ ነገር አይ ከኋላ አለ አንድ ልጅ አለ እዚህ ጋር አህሙ ዲያስፖራ ይባላል ማለት ነው። እና አሁን ወደ የሚከበርበት ወደ ታች ወደ በዓሉ እየሄድን ነው። ስለዚህ አሁንም ዝም ብላችሁ የምትከታተሉኝ ከሆነ መጨረሻውን አሳያችኋለሁ ማለት ነው። ምን አሰባችሁ ታዲያ? ስለምን ስለ ብር ሰጣለን ያለው ልጅ ምን አለ? ዶላር ካልሆነ አልፈልግም እያልኩት ነው። እሱ ብር ነው የምሰጠው ነው የሚለው። ዲያስፖራ ካልሆነ ያው ከኋላ ስልኩ ኋላ ዶላር አለ ያለው። አውጣ ቀዳደስ ስጠን። አያዋራም ሙላየው ይሄን ዶላር ቀዳደስ ስጠን ይበቃናል። ዶላሩ ብሮ አረ እኔ ቆይ አየሁት ግን እንደማሰጠን አየህ። ግን ምን ነው ዲያስፖራው ለኛ ተራ ሲሆን አልሰጣል። ዲያስፖራው ምን ነው ለኛ ሲሆን እምቢ አልክ? ምሮ ቸሰትክ እንዴ? ምንድነው በቃ አስወለቃችሁ ማለት ነው? ምንህን አቦ ሲያስጠላ። ኦ ሰጠኝ ጋይ ሰጠኝ። ምንም አልሰጠኝም። ያው እዚህ ጋር እንደምታዩት እስኪ ከቻላችሁ ተቀበሉ ወይ እንዲሰጠኝ የሆነ ነገር በሉት እስኪ። አረ ብሮ $1000 ወዬ በለኝ። $1000 ወይ ያው ሁሉም ቸስቷል። ኢትዮጵያ ውስጥ የኑሮ ውድነት መኖሩን ያወቁት በዲያስፖራው ነው። ብቻ ነው ብቻ ስሜን ያጠፉት ጋር እውነት ስሜን ያጠፉት። ይኸው የድሬና ያረረ አይበቃቸውም። ሰጠው አይበቃቸውም። ምንድነው የሚለው መሰላችሁ? አዎ ለኛ ሳይሰጠው 300,000 ለኮሪደር ለማሰጠው ነው እሱ የሚለው። እና $300,000 እኮ ደስ ሊል እኮ ይገባል። አሁን በዛ እውነት ነገር ነው ያሳመርኩልህ። የድሬዳዋ ልጆች ነን። እኛ የድሬዳዋ ልጆች ነን። አቡላ ደስ ይላል። እኛ ደስ አይለኝ። ድሬ ላይ ያችን ወርቅ የሆነችዋን የኮሪደር ልማት ማን የሰራው? አንተ ነህ። አንተ ብቻ እንዳትሆን ግዴታ ስሙ እንዲታወቅ ላላህ ብዬ ነበረ ገባ ግን በግድ ነበር ግን በግድ በቃ ካስታወስክ ስሙ እንዲታወቅ ማይፈልግ ሰው ብዙ ዶላር ለግሷል ተብሎ ነበር። አንተ ነህ ማለት ነው እንዴ? ነይ እንደዛ ከሆነ በቃ የኔ ለዛሬ ይለፈኝ፣ ሌላ ቀን እቀበለዋለሁ። የሆነ ትንሽ ድሬዳዋ ያደረገው ነገር ብቻ በቂ ነው። በጣም እናመሰግናለን። ቴንክስ ብለናል። ያው አሁን ከኋላ እንደምትመለከቱት እንግዲህ ያው ወደ ሸዋሊድ ማክበሪያ እየሄዱ ነው ማለት ነው። እና ይዋቸው እንዴት እንደሚመጡ ማለት ነው። በደንብ አድርገህ ቀረጽልኝ ወደዛ አድርገው። አሁን እንደምታዩት እንግዲህ ይሄ ሁሉ ህዝብ ወደ ሸዋል ማክበሪያ ቦታ እየወረደ ይገኛል። አቤት ሰው አይኑ ግን በአላህ ከበረ። እሺ ይሄ ሁሉ ሰው ወደ ሸዋል ኢድ ማክበሪያ እየወረደ ይገኛል። እንግዲህ በጣም ብዙ ብሔር ብሔረሰቦችም እዚህ በዓል ላይ ተገኝቷል ማለት ነው። እኛም አብረን እንወርዳለን እዛ ዋናው ጋር። ያው እሺ ጋይስ እንደምትመለከቱት ዛሬ ሸዋል ኢድን ለማክበር የመጡ በጣም ብዙ ሰዎች አሉ። ያው እነዚህ ሁሉ የምትመለከቱት ማለት ነው ከብዙ ሀገር መጥተው ተወጣጣው ማለት ነው ለማክበር የመጡ ናቸው። ተመልከቱ። አሳይልኝ ወደዛ አሳይልኝ። አህመድ ልዙር ነኝ ማብሬ ነጅሚ ደወለ። ጋይስ የሁላ የምትመለከቱት ሰው እንግዲህ ሀረር ላይ ነው የሚገኘው። ዛሬ በጣም ነፍር ያለው የሁላ ሰው ባለበት ውስጥ ገብቼ ቪዲዮ እየሰራሁላችሁ ነው ማለት ነው። እና አሁንም ዋናው ቦታ እዚህ ጋር አይደለም፣ ወደ ታች ወረድ ብዬ ማሳያችሁ ይሆናል ማለት ነው። ያው በስተመጨረሻ የኢሻል ባሉን እንደዚህ ካከበርን በኋላ አሁን ላይ ከሌሊቱ 6 ሰዓት ሊሆን ነው። መጨረሻ ትልቁ በዓል የሚከበርበት ከኋላ የምትመለከቱት ቦታ ላይ ነው ማለት ነው። ያው የዛሬ ቪዲዮአችን ይሄንን ይመስል ነበረ። ነገም በሌላ በሐረር ቪዲዮ እንገናኛለን ማለት ነው። ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።